ሰላም አለይኩም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ ቀኑ ሮብ ነው፣ አፕሪል 29 2026። በዛሬ በሮብ የቀን ውሎ ይዤላችሁ የመጣሁት የወርቅ ዋጋ ምን ደረሰ የሚለውን ነው። ቪዲዮውን ላይክ በማድረግ ለብዙ ልጆች እንዲደርስ አድርጉ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ በመጀመሪያ ለምታበረታቱኝ ከጎን የሆናችሁ በርቺ ጠንክሪ ለምትሉ በሙሉ እጅግ አድርጌ አመሰግናለሁ። ሁላችሁም ክፉ አይንካችሁ። ቀጥታ ወደ መጣሁበት አልፋለሁ። ዛሬም ከትናንቱ ቅናሽ አለው ማለት ነው። ውድ ቤተሰቦቼ ትላንት ያዳመጣችሁ ልጆች ያው ዛሬ ስነግራችሁ በደንብ ይገባችኋል ማለት ነው። ዛሬ በሳዑዲ አረቢያ 24 ካራንት 1 ግራም ወርቅ 546 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 500 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 478 ሪያል እየተሸጠ ይገኛል። ይሄ የግራሙ ዋጋ ብቻ ነው ማለት ነው። እንትና እንግዲህ አይታችኋል 485 ሪያል ነበረ። ዛሬ 478 ሪያል ደርሷል ማለት ነው። ያ ማለት ቅናሽ አለው ማለት ነው። ውድ ቤተሰቦቼ 18 ካራንት 1 ግራም ወርቅ 410 ሪያል እየተሸጠ ይገኛል። ይሄ በሳዑዲ ያለው የወርቅ ዋጋ ሲሆን ኢማራት ላይ 1 ግራም 24 ካራንት ወርቅ 535 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 490 ድርሃም በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 21 ካራንት 1 ግራም ወርቅ 468 ድርሃም በመሸጥ ላይ ይገኛል። 18 ካራንት 1 ግራም ወርቅ 400 ድርሃም በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦቼ የማሳያችሁ ወርቅ አንዲት እህቴ የገዛችው ነው ማለት ነው። ይሄ የጣቱ ሁለቱም እንዲሁም ደግሞ የአንገት ኤፍ ሀርፍ ወይም ፊደል ያለበት ማለት ነው። እዚህ ጋር የማስጠነቅቃችሁ ነገር ብዙ ጊዜ ነው የምናገረው፣ ሀብል ስትገዙ የድሮዋን ሀብል ግዙ። ይሄንን እንደ ገመድ የተጥመዘመዘ የተድቦለቦለውን አትግዙ፣ ወፍራሙም ማለት ነው ውዶች። እየሱን በቀጣይ ያሳያችኋለሁ። ግን ካሁን በፊትም ተናግሬያለሁኝ። ይሄ አንደኛ ሚዛንም ብዙም አይመታም፣ ነገር ግን ቆንጆው የድሮዋ ቀጭኗ ምን አይነት ልበላችሁ ብቻ ኢንሻአላህ በቀጣይ ቪዲዮ ሰራላችኋለሁ ማለት ነው። እንዲሁም በውስጥ የላኩላችሁ ልጆች አላችሁ ይሄን ግዙ እያልኩኝ እናንተ ትረዱታላችሁ። ከዛ በመቀጠል እንግዲህ ዛሬ ኳተር ላይ 1 ግራም 24 ካራንት 531 ሪያል እየተሸጠ ይገኛል። 22 ካራንት 487 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 464 ሪያል እየተሸጠ ይገኛል። ኮይት ላይ 1 ግራም 24 ካራንት 44 ዲናር እየተሸጠ ይገኛል። 22 ካራንት 41 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 39 ዲናር በመሸጥ ላይ ይገኛል። እንዲሁም ጆርዳን 1 ግራም 24 ካራንት ወርቅ 103 ዲናር በመሸጥ ላይ ይገኛል። 22 ካራንት 1 ግራም ወርቅ 93 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 90 ዲናር በመሸጥ ላይ ይገኛል። የነገርኳችሁ በጆርዳን ያለው የወርቅ ዋጋ ሲሆን ባህሪን ላይ 1 ግራም 21 ካራንት ባህሪን 48 ዲናር እየተሸጠ ይገኛል። 22 ካራንት 50 ዲናር እየተሸጠ ይገኛል ማለት ነው። 24 ካራንት 1 ግራም ወርቅ 55 ዲናር በመሸጥ ላይ ይገኛል። ዛሬ በአሜሪካን 1 ግራም 21 ካራንት ባህሪን 127 ዶላር እየተሸጠ ይገኛል። ካናዳ 1 ግራም 21 ካራንት ባህሪን 174 ዶላር እየተሸጠ ይገኛል ማለት ነው። እንዲሁም አውስትራሊያ 1 ግራም 21 ካራንት ባህሪን 178 ዶላር እየተሸጠ ይገኛል። ውድ ቤተሰቦቼ እንግዲህ ይዤላችሁ የመጣሁት የዛሬ የወርቅ ዋጋ ይህንን ይመስል ነበረ። ለብዙ እህቶቻችሁ እንዲሁም ወንድሞች ሼር አድርጉላቸው። ቪዲዮውን ወደ እነሱ እንዲደርስ ላይክ አድርጉት ማለት ነው። ላይክ ስታደርጉት ለብዙ ሰው ተደራሽ ይሆናል ማለት ነው እና እኔንም አበረታቱ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ሁላችሁንም እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ለእኔም ለእናንተም መልካም ጊዜ ይሆንልን። ግን